አላችሁ ግን አዎ ሶስታችን ማለት እናት ናት ሐቂቃ ታናሽም ትሁን ታላቅ የሚሆንና የኔ ታናሽ እህት አለች ኡሚ ነው ስሟ እና ብዙ ሰው ኡሚ እያለን ስናወራ እናቴንም ማወራ ነው የሚመስላቸው ግን በቃ ሪሊ ይገባታል ታናሽም ትሁን ታላቅ እህት እናት ናት እኔ አላቅም ማለት እንትን እናቴ ትንሽ ለስላሳ ናት በጣም በምክር በጣም ነው የምትመክረው ምናምን የሆኑ ነገሮችን ክፍተቶችን ስታይ ምናምን መደንብ ሲስተር ግን በቃ እንትን ነው እሷ ናት እኔ አላቅም ማለት ከነሱ በኋላ ከቤተሰቦቼ በኋላ ማለት እኔ ምንድነኝ እስክል ድረስ ምናምን አሁን መርከዝ ልገባ 10 ቀን የተሰጠኝ ነበር በ10 ቀን 3 ጁዝ መሐፈዝ አለብኝ የቲንክ አንድ ጁዝ ምናምን ሐፍዣለሁ ሒፍዝ ራሱ የጀመርኩት ቤት አባቴ ጋር እሱ ነበር የሚያሳፍዘው ምናምን ይሄንን በዚህ ጊዜ ከጨረስ ከጸጉር ከምንድነው ከጭንቅላት ጸጉር እስከ እግር ጥፍር ድረስ ነው መገዛለ ይላል ምናምንና በቃ እንደዛ ያደረገን እሱ ጋር ትንሽ ጀምረናል ከ10 ቀን ቀርቶ እና በ10 ቀን ውስጥ 3 ጁዝ መሐፈዝ አለብህ ምናምን ተባለ እሷ ናት የምታሳፍዘኝ ነበር ልጅ ነኝ አይደለም ለሌል ለፈጅር ሁላ መሆን ልጅ አይደለሁም እኔ እንትን ፀሐይ አይኔን ካልነካው ምናምን ማልከፍትበት እድሜ ላይ ነኝ ምናምን ለሊት ተቀሰቅሰኛለች በዛ እድሜ ምናምን ታላቅ ናት እግሬን ውሃ ውስጥ ትዘበዝፋለች ትከተዋለች ምናምን ፍሪጅ ከፍታ ፍሪጅ ፊት ለፊት ነው መቀመጠው ይበረደኝ ምናምን ቁርአን ለመሐፈዝ ምናምን እና የሆነ ሰርግኛ ቤት ነበር ትዝ ይለኛል እሱን ሰርግኛ ቤት ሰርግ እየተደረገ አንድ ክፍል ውስጥ ቆልፋብኝ እንዳትወጣ ብለኝ የሰርጉን አልነበርኩ 10 ቀን ላይ ነበርኩኝ በቃ መሐፈዝ አለብህ ምናምን ብላ በዛ ቀን